ብዙዎቻችሁ ስቃያችሁ እዚህ ውስጥ ነው ያለው። ከሀብታም የሆነ ሰው ጓደኛ ብትይዙ እስኪ ሀብታም በጣም ቀን በቀን የሚሰራ በጣም ትልቅ ህልም ያለው ሰው ጓደኛችሁ ቢሆንስ? እስኪ አስቡት ምን አይነት ሰው እንደምትሆኑ። ይሄን ሶሻል ሚዲያ ከጀመርኩ 5 ዓመት ሆኖኛል እና ብዙ ሰው ይሄ ሶሻል ሚዲያ ነገር ባይሳካልክ ምንድን ነው የምታረገው? ምን ቲክቶክ ከሞት ውጪ ምንም አይነት ሽንፈቶች ሳይኮሎጂካል ናቸው። አንተ ሞተ የተቀበርክለት ንፍሮ ይበላሉ አይጣፍጥም ብሎ ሊያለቃቅሱም ይችላል። አንተ የተቀበርክለት የአርሰናል ጨዋታ አለብኝ ብለው ከቀብር የሚቀሩ ሰዎች አሉ። አንተ የሞት ቀን ያለቀስክላት ፍቅረኛ ፈታ ብላ ሌላ ሰው ጋር ቴክስት ልታረግ ትችላለች። አንተ የሞት ቀን ሀገሪቱ ትቀጥላለች። የእንግሊዝ እግር ኳስ ይቀጥላል፣ ላይፍ ይቀጥላል። አንተ የሞት ቀን ሁሉም ነገር ያቆማል። ወንድሜ የሚያሳዝነኝ ነገር ሳትኖር መሞት ነው። እንደው ኖረ የልብህን ኖረ እንደው አንተን የሚያስደስትን ነገር አድርገ የመጣበትን አግኝተ ብትሞት እንደው ይሁን። ሳትኖር በፍርሃት ታስረ በጭንቀት ታስረ አንተ የሞትክ ቀን የኖርክላቸው ሰዎች አለመሞታቸው ያሳዝናል። ወንድሜ እየኖርክ ነው ወይ? ዓላማህን እየኖርክ ነው ወይ? ሰው ምን ይለኛል ብለህ ከመጨነቅ ነፃ ወጥተሃል ወይ? የነፍስን ደስታ እየተገበርክ ነው ወይ ብሮ? ከሀብታም የሆነ ሰው ጓደኛ ብትይዙ እስኪ ሀብታም በጣም ቀን በቀን የሚሰራ በጣም ትልቅ ህልም ያለው ሰው ጓደኛችሁ ቢሆንስ? እስኪ አስቡት ምን አይነት ሰው እንደምትሆኑ። ከዛ ሰው ጋር ለመመሳሰል ትሞክራላችሁ። የምታደርጓቸው ነገሮች ስለ ስራ ይሆናሉ። ገንዘብ ሜክ ለማድረግ ወይም ደግሞ ትልቅ ደረጃ ለመድረስ። ሺሻ ከሚያጨስ ጓደኛ፣ ዊል ከሚያጨስ ጓደኛ፣ ሲጋራ ከሚያጨስ ጓደኛ የምትቀርቡ ከሆነ ደግሞ እንደዛ ትሆናላችሁ ማለት ነው። ለዛም ነው እኔ የምመርጣቸው ጓደኞች በጣም በስነ ስርዓት አይቼ ነው። በስነ ስርዓት ዝም ብዬ እንደ ጓደኛ ስልክ ተላውጬ ምናምን እንዴት በቃ እንገናኝ ዛሬ እምልበት ሰዓት አቁሟል። ኖ አውቀዋለሁ። ምክንያቱም እኔ በጣም ትልቅ ደረጃ ላይ ነው ያለሁት። ለራሴ ያለኝ አስተሳሰብ በጣም ትልቅ የሆነ ህልም ነው ያለኝ። ይሄን ሶሻል ሚዲያ ከጀመርኩ 5 ዓመት ሆኖኛል እና ብዙ ሰው ይሄ ሶሻል ሚዲያ ነገር ባይሳካልክ ምንድን ነው የምታረገው? ምንድነው ባካፕ ፕላን ብሎ ይጠይቃል። እና ብዙ ጊዜ እንደዚህ አይነት ሰው ነው የምለው ምንድነው ባይሳካ ማለት ምን ማለት ነው? ለምን አንድ ነገር የማይሳካው አንተ ስታቆም ብቻ ነው። አንተ ጊቭ አፕ ካረግ ብቻ ነው። እና እኔ ጊቭ አፕ ካላረኩኝ እንዴት ነው የማይሳካው? የጊዜ ነገር ብቻ ነው። 5 ዓመት ይውሰድ 10 ዓመት 15 ዓመት ይውሰድ እኔ እስካላቆምኩኝ ድረስ ይሳካል። ስለዛ ወይ ይሄ ነገር ይሳካልኛል ወይ ደግሞ እየሞከርኩ ሞታለሁ። ለምን ባካፕ ፕላን አለክ ማለት ፕላን ኤ ላይሳካ ይችላል ብለህ እያሰብክ ነው ማለት ነው። እና አንተ 100% ይሳካል ብለህ ካላሰብክ እንዴት ነው የሚሳካው? ብዙዎቻችሁ ስቃያችሁ እዚህ ውስጥ ነው ያለው። ጠላታችሁ የድሮ ማንነታችሁ ነው። ጠላታችሁ የድሮ ታሪካችሁ ነው። አዲስ ህይወት መጀመር ትፈልጋላችሁ። አዲስ ሰው አዲስ ማንነት መገንባት ትፈልጋላችሁ። መራመድ ትፈልጋላችሁ። ግን ታስራችሁ ነው ያላችሁት። ለአመታት እንደዚህ ብላችኋል። መንቀሳቀስ እንዲሏችኋል። ምን ያህል እንደሚጨንቅ ደግሞ አውቀዋለሁ። በምድር ላይ ትልቁ ሱስ መጠጥ አይደለም፣ እንዳትሳሳቱ። በዓለም ላይ ትልቁ ሱስ ለወንድ ሴት፣ ለሴት ወንድ አይደለም። በዓለም ላይ ትልቁ ሱስ ምን እንደሆነ ታውቃላችሁ? ኮምፈርት ዞን። ቲክቶክ ከሞት ውጪ ምንም አይነት ሽንፈቶች ሳይኮሎጂካል ናቸው። ገባችሁ? ከሞት ውጪ ምንም አይነት ሽንፈትን ካምባክ ማድረግ ትችላላችሁ። ተመለሳችሁ መሞከር ትችላላችሁ። ከሞታችሁ ዳስ አለቀ፣ ጨረሳችሁ። ምንም መሞከር የለም። ካልሞትክ ግን ስቲል ቻንስ አለ። ከወደቅበት ተነሳ፣ አቧራን ረገፍ አድርገህ እንደገና መሞከር ትችላለህ። ጂም ስራ፣ ሌላ ነገር አለህ። ምን ይሁን ታውቃለህ አይደል? ስፖርትክን ጀምር፣ ፑሽ አፕክን ስራ። ቤት ሆነክ ጂም መሄድ ማትችል ከሆነ የሆነ ነገር ብቻ አድርግ። በቃ ቦክሲንግ ጀምር። ቡም ለምን ጀምር ወንድሜ? ምክንያቱም ማለት ነው ጠንካራ እንድትሆን ያደርጋል። አንደኛ፣ ሁለተኛ ደግሞ ማለት ነው አይምሮክ ነፃነት ይሰማሃል ወንድሜ። እመነኝ ጀምረውና ከአንድ ወር በኋላ ምን አይነት ለውጥ እንደምታመጣ ታየዋለህ። ሰውነትህ ብቻ ሳይሆን ማለት ነው አይምሮክ፣ አስተሳሰብክ ከጭንቀት ምናምን ቶሎ መውጣት ትማራለህ። ምክንያቱም ማለት ነው እንደዚህ ስትሰራ ከአይምሮክ መውጣት ነው የምትማረው። ከአይምሮክ ወጥተህ ማለት ነው ሰውነትህን ታሰቃየዋለህ። ገባህ አይደል? ከዛ ሪላክስ ታደርጋለህ። ከዛ በኋላ ታትላለህ። ሰውነትህ እያማረ ይመጣል ምናምን፣ አለባበስክ ምናምን የሚያምር ታደርገዋለህ ወንድሜ። ስትሄድ ነው ኮራ ብለህ የታባቱ በቃ ራስክ ይሆን። ገባህ አይደል? ከዛ ህይወትህ እየተቀየረ ይመጣል።